እስከመቼ ይዋሆነ ምናምን አለችኝ። እሺ ምን ላድርግ? ባህሪን ለመቀየር ሞከርኩ። ባህሪ እኮ የሆነ ልብስ ምናምን አይደለም። በጣም ከባድ ነገር ነው። በጣም እየተጎዳውበት ነው አውቃለሁ። በጣም እያመመኝ ነው። በጣም በቃ በሰው እየተከዳውበት ያለ ባህሪ ነው። ምን ላድርገው? እሺ እኔ ማንን ነው የሚረዳኝ? ማን ነው እኔ የሚረዳኝ እንዴ? ምን ላድርገው? ለምን የዋህ ሆንክ? ለምን ለሰው አሰብክ? ለምን ለሰው ጥሩ ሆንክ እኮ ነው እየተባልኩ ያለሁት። ግን በቃ መሞከር ያለብኝ ሁሉ ሞክራለሁ። ማስተካከል ያለብኝ ሁሉ ለማስተካከል ሞክራለሁ በቻልኩት አቅም። ወንድ ልጅ ሲኮን የሆነ በቃ ፔን የሌለው ነው ሰው የሚመስለው፣ ህመም የሌለው ነው ወንድ ልጅ። እንዴ ወንድ ዋጣ ስለሚያደርግ ነው እንዴ? ወንድ ቻል በቃ አርጎ ስለሚኖር ነው እንዴ? ይታሰብ እንጂ ወገን። እስቲ አባታችሁን እዩት። ስንት ነገር ሸፍኗል። ስንት ነገር ቀጸጥ ብሎ ነው የሚኖረው። ወደ ውስጡ እኮ ነው የሚያለቅሰው ወንድ ልጅ። ማን ስንት ነገር ሸፍኗል ወንድ ልጅ እንዴ! ስንት ቢቸግረው አይጠይቅም እኮ ቢሆን ቢከፋው ምን ቢል በቃ ሄዶ የሚያለቅስበት ሰው ይከብደዋል እኮ። በቃ ወንድ ልጅ ቆፍጠን ነው የሚለው። የሆነ እኔ እውነቱ ስነግራችሁ በከፋኝ ሰዓት የሆነ ነገር ባልኩ ሰዓት ሄጄ እንትን ማለት ይከብደኛል። ሃይሚን ላይ ግን ነገር ብል እሷ ይሰማታል ብዬ አስባለሁ። በቃ ልለፍ ይህንን ጊዜ እያልኩ ምናምን ቆፍጠን እላለሁ ምናምን። እኛም እኮ ሰው ሆነን ስሜት አለን።